ሰላም ሰላም የኛ ቤተሰቦች እንዴት ናችሁ? እኔ በሌለሁበት ቦታ እንግዲህ ባለቤቴ ምጥ ይዟት ወደ ዮያ ክሊኒክ ሄዳለች። ዮያ መካከለኛ ክሊኒክ ነው። ማዋለድ ስራ፣ ኦፕራሶን፣ እንዲህ ግርዛት ላይ አተኩሮ በደንብ ይሰራሉ። በጣም በትሪትመንት አንደኛ ናቸው። ሄዳችሁ እናንተ መጠቀም ትችላላችሁ። ብዙም አልቆየንም። ከዛም በኋላ ወዲያው ልጃችንን እንግዲህ ታቅፍን እንደምትሆን በጣም ደስ ብሎን እየሳቅን እየተጫወትን ነበር። እኔ ግን ትንሽ ቆየሁበት። የዘገዩበት ምክንያት የቤተክርስቲያናችን ህንፃ ግንባታ ላይ እዛ እየሰራን ነበረ። ለዛም ትንሽ ቆየሁት። እኛ የእግዚአብሔር ቤት ስንሰራ እግዚአብሔር ደግሞ እንደዚህ እኛ ስራ ይሰራል። ከዛ ልጆች ይዘው መጡ። ሰላም አሉን። እንኳን ደስ አላችሁ ብለው አቀፉን። እንዴት ደግሞ እኮ እንደሚከብዱ በስመ አብ። ከዛም በኋላ ደግሞ እናታቸውንም አናገሩ። አዲሱን ልጅም በደንብ አድርገው አዩ። ማታ እዚህ ስለቆየም ብዙም እንትን አላለም እና ወዲያውኑ ወጣን። ሊሆራ የፍቅር ሀገራችን ናት። በጣም መልካም ሀገር ናት። ወደ ቤት ቀጥታ ሄደን ቤት የነበረው አቀባበል በጣም ደስ ይላል። ትልቅ እንግዲህ ችግር የተፈጠረው እዚህ ጋር ነው። አማዘ የሚባለው ሁለተኛው ልጃችን ስፍራ አልለቅም አያምርም የማን ልጅ ነው ይሄ ልጅ ብሎ ስፍራው ላይ እንግዲህ በጣም እንግዲህ ይዞ ሲከራከር ነበረ። አልተቀበለንም፣ እምቢ አልነሳም በማለት ብዙ ነገር ሲያደርግ ነበረ። እዛ እናትየው ትንሽ የዲፕሎማሲ ስራ በማድረግ ከዛን በኋላ ስፍራውን በፍቅር ሊለቅ ችሏል ማለት ነው። እንግዲህ እንደምታዩት እሱ ብቻ አይደለም ትልቁም አኩርፎ ነበር። ከሱ ጋርም ተስማምተናል። አጎትየው እዚህ ጋር ደግሞ ሄዶ ፍየል ገዝቶ ራሷን ሰርፕራይዝ አድርጓታል። እኛም ሰርፕራይዝ አድርጎናል። ደስ ያላችሁን ስም እስኪ ኮመንት ላይ ጻፉልን። እኛም ከዛ አይተን እንሰይማለን ማለት ነው። ባዮ ላይ ዩቲዩብ አካውንታችን አለ። እዛ ላይ ግቡና ሳብስክራይብ አድርጉ። እንወዳችኋለን። እንኳን ደስ አላችሁ።